هذا دين الأنبياء كذبوا على الله اليهود والنصارى ሲጠይቃቸው أم كنتم شهداء እናንተ በቦታው ተጠዳችሁ ነበራችሁ إذ حضر يعقوب الموت ያዕቁብን ሞት በተጣደው ጊዜ إذ قال لبنيه ለልጆቹ ባለ ጊዜ ما تعبدون من بعدي ከኔ በኋላ ምን ነው የምታመልኩት ማንን ነው የምታመልኩት ብሎ ያዕቁብ እስራኤል ልጆቹን ሲጠይቅ قالوا نعبد إلهك ያንተን አምላክ وإله آبائك የአባቶችህን የቀደምቶችህን አምላክ إبراهيم يا إبراهيم أملاك وإسماعيل يا إسماعيل وإسحاق يا إسحاق أملاك نو بنا ملكو إلها واحدا عندنا أملاك الله ونحن له مسلمون إن يالسو يسلم إجسد النن بلوالو ومن يبتغي غير الإسلام دينا سلزي كسلمنا وجه እምነት ብሎ የሚፈልግ ካለ فلن يقبل منه الله ዘንድ ከሱ ተቀባይነት አያገኝም وهو في الآخرة እሱም በወዲያኛው ዓለም لمن الخاسرين وإنه في الآخرة من الخاسرين ከከሳሪዎች ነው ይላል جل وتعالى ስለዚህ ነብያቱ እጅ እንደሰጡ ነብያት ታዘዝን እንዳሉት ሁሉ ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያኡ ኢኽዋ ነብያት ወንድማማች ናቸው ወዲኑሁም ዋሂድ እምነታቸውም አንድ ነው አላ ወሁወ الاسلام وهو الاستسلام لله ለዚህ እስቲ ለአላህ እጅ እንስጥ እስቲ እንስለም ከነ ኢብራሂም ጋር እንቀሰቀሳለን ከነ እስማኤል ጋር እንቀሰቀሳለን ከነብያት ጋር እንቀሰቀሳለን ከነብያት ተከታዮች ከሰሃቦቹ ጋር እንቀሰቀሳለን ያምራል ያን ጊዜ ያ አላህ አንድ ታሪክ ልንገራችሁ ነብዩ ሰለላሁ ዐለይሂ ወሰለም በመዲና ነው ያሉት መዲና ውስጥ ነው ያሉት አንድ ባልደረባቸው ትክዝ ብሎ ያዩታል يا فلان ما لي أراك حزينا منو ايتكزك عيها لو الساعة قالوا النبي صلى الله عليه وسلم أمر أفكر فيه يا رسول الله قالوا صلى الله عليه وسلم يوانا النقر ساسب يتجنكنو متكزو قالوا وما ذاك من دنو يا نقر يلوتال يا رسول الله قالوا أنتو يا الله ملكتنيا هوي اليوم زاري زي دنيا علي نغدو إليك ونروح طوات ودرسون متعلن كسات والا ودرسون متعلن وننظر إلى وجهك ودفيتوت النملكة تعلن وغدا نجاجن سترفع إلى منازل الأنبياء نجا ود نبيات درجة كاف يدرجالو يعني لن الله يعيدلهم إيه ساسبنو متجنكوا አላቸው ነብዩ ሰለላሁ ዐለይሂ ወሰለም ያን ጊዜ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ጉዳይ የለም ليس لك من الامر شيء ነው አላህ ያላቸው የሂዳያው ጉዳይ የማን ነው ያ አላህ ليس لك من الامر شيء ምን ያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ዝም አሉ حتى نزل جبريل عليه السلام جبريل عليه السلام ይቺን የቁርአን አያ ይዞ ወረደ ከአላህ ዘንድ ተልኮ ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ومن يطع الله والرسول الله نمتاز السو ملك تنياو نمتاز السو يتنياو زمن ينور بس عبوجو زمن اسكا مجرشا اسكا آخر الدنيا يتنياو بوتا الدسابة حواسا لكو قنالي بورنا منتسي يتم أوروبا أفريكا يتم ينور على نبتين ياماتلهم إن شاء الله برضو الله نتازز على النبي صلى الله عليه وسلم نتازز على بقى شرطو هنا ليلا منهم بهير على تتكسا قوانقو على تتكسا شرطو ومن يطيع الله والرسول انتهى الله ناملك تنياون ميتازز قال فاولئك النيا مع الذين انعم الله عليهم الله لنسو بغو كواللاچو سوچ غانو يميونوت يقيامالت من النبيين كنبيات غا والصديقين لامنتاچو نتنيوچ كهونو غا والشهداء امنتاچو لمتادق
ለማቆየት ዲናቸውን ለማቆየት ነፍሳቸውን ገንዘባቸውን መስዋዕት ካደረጉ ሰዎች ጋር ወሳሊሒን ከደጋግ አላህ ባሮች ጋር ናቸው። ወሐሱና ኡላኢከ ረፊቃ የነኚህ ሰዎች ጓደኝነት ምንኛ አማረ ይላል። ከነብያት ጋር ከመሆን የበለጠ የሚያምር ነገር አለ? ከሳሊሖች ጋር ከመሆን የበለጠ አለ? አላህ በጀነት ይሰብስበን። ግን ሸርጡ እኛ ቀጥ ነፍስያ የሚባል ነገር የለም። አዛን ሲወጣ ወደ መስጂድ ቁርአን ተፍሲሩ ይቀራ፣ ሱናው ሐይሁን፣ ነቢ ሰለላሁ ዐለይሂ ወሰለም የሰሩትን እሰራለሁ ጀነት ነው የምፈልገው፣ ያልሰሩትን ባፍጫ ይውጣ። ለምን አላህ ጀነት አላስገባም ካለ ጀነት የሚያስገባ ሌላ አካል አለ ወይ? አባትም ምንም ማንም የለም። በቃ ገብቶናል ነገሩ። ስለዚህ ምን ይባላል? ኢለም ተኩኑ ሚስለሁም ፈተሸበሁ ኢነ ተሸቡሀ ቢልኪራሚ ፈላሑ። እንደነሱ እንደ ሰሓቦቹ እንኳ ባትሆኑ ፈተሸበሁ ተመሳሰሉ። ኢነ ተሸቡሀ ቢልኪራሚ ፈላሑ። ከደጋግ ሰዎች ጋር መመሳሰል ነጃ ያመጣል፣ ከጉድ ያተርፋል። ለዚህ ከሳሊሖች ጋር የሳሊሖች ምሳሌ እንደነሱ እንዲሰሩ ነበር ከተባለ እንደነሱ እንሆናለን ኢንሻአላህ። እነሱን መውደድ ትርፋለሁ። አያችሁ፣ ሰሓቦችን መውደድ ትርፋለሁ። የመዲና ሰዎችን መውደድ ትርፋለሁ። السابقون الأولون من المهاجرين والأنصار والذين اتبعوهم بإحسان ስለ እነሱ ሲራ ቀርተን እነሱን መውደድ አጅር አለው፣ ሽልማት አለው። አንድ የገጠሬ ሰው ሰልሟል፣ ሙእሚን ነው፣ ግን አደብ አልተማረም። መጣና ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና መጥቶ ያ ሙሐመድ ይላቸዋል። አይባልም። አላህ ጀለ ወተዓላ ላ ተጅዐሉ ዱዓአ አልረሱል ከዱዓኢ ባዕድኩም ባዕዳ። መልእክተኛውን ስጠሩ ከፊላችሁን አሕመድ እንደሚለው ዘይድ ፋድል እንደሚለው መሆን የለበትም። ያ ረሱላላህ ያ ነቢየላህ ተብሎ ዝቅ ተብሎ ነው የሚጠራው። እሱ ግን ያ ሙሐመድ ይላቸዋል። ሰሓቦቹ ወይ ሐቅ እኽፍድ ምን ሰውቲክ፣ ይህን ድምፅን ዝቅ አድርግ አንተ። እሱ ግመል እንደሚጣራው ነው የተጣራው። እሱ ግን ሐሳቡ ጭንቀቱ ሌላ ነው። ወላሂ ላ እኽፍድ አለ፣ በፍጹም ዝቅ አላደርግም ድምፄን አለና ያ ሙሐመድ ሲላቸው ነቢ ስ ሰለም ሰው ይረዳሉ፣ ይገነዘባሉ። ልክ በሱ አይነት ድምፅ ሃኡም አሉ፣ እዚህ ነኝ አሉት። ልክ እሳቸው ዘንድ ሄደና መተ ሰዓቱ ይላቸዋል። ቅያማ መቼ ነው የምትቆመው አላቸው። ቅያማ መቼ ነች ይላቸዋል። የምሩን እኮ ነው ሲላቸው ወይ ሐካሉ እንዴ፣ ምክንያቱም አላህ ወለዚነ አመኑ እነኛ ያመኑ ሰዎች ሙእሚኖቹ ቅያማ ስትጠራ ስትጠቀስ ከሷ ሙሽፊቁን ይላል፣ የሚጨነቁ ናቸው። ካፊሮቹ ናቸው አያን ሙርሳሃ ያሉት። አይመጣም እንዴት አለ መከሰቻው ጊዜው ያሉት ካፊሮቹ ናቸው። ሙእሚኖቹ ይጨነቃሉ፣ ምን አዘጋጅተን ብለው ይላሉ። ገጠሬው ግን መተሰዓ ይላቸዋል። ከዛን ወይ ሐካ ማዛ ዓደተ ለሃ፣ ምን አዘጋጅተህላት ነው ዋጉድህ ቅያማ መቼ ነው ብለህ የምትጠይቀው ሲሉት እኔ ምንም አላዘጋጀሁም አላቸው። ወላኪኒ ኡሒቡ ላህ ወረሱለሁ፣ አላህን እወዳለሁ መልእክተኛውን እወዳለሁ ሲላቸው አልመርኡ መዓ መን አሐበ የውም አልቅያማ አሉ ነቢ ስ ሰለም። አንድ ሰው የቅያማ ዕለት ከወደደው ሰው ጋር ነው የሚቀሰቀሰው። ሰሓቦቹ ምን አሉ? ይህን የነቢዩን ስ ሰለም ቃል ስንሰማ እጅግ ተደሰትን፣ እንደዛ ተደስተን አናውቅም። ምክንያቱም አቡበክርን እንወዳለን፣ ዑመርን እንወዳለን። ወለማ ነልሐቅ ቢሂማ፣ እንደ ሥራ ከሆነ ከነሱ ጋር ተሽቀዳድመን መስተካከል አንችልም። በውዴታ ከሆነ አንድ ላይ መሆን እንወዳቸዋለን። ገባችሁ? እሺ፣ እኛ ሸኾቻችንን ለምንድን ነው የምንወደው? ሸኾቻችን ዳዒዎቻችንን ኡስታዞቻችንን እንወዳቸዋለን አለ። የምንወዳቸው ዳቦ ቆርሰው ስለሰጡን ነው? ክትፎ ስለጋበዙን ነው?
ለምን ነው የምንወዳቸው? የአላህን መንገድ ስላሳዩን ነው አይደለም? በቃ ሐቅ ስለተናገሩ፣ ወደ እስልምና ስለተጣሩ፣ ወደ አላህ ስለተጣሩ፣ የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንዲህ ነው ብለው ስላብራሩ አስተማሪዎቻችንን፣ ሼኾቻችንን፣ ኡስታዞቻችንን፣ ዳዒዎቻችንን፣ ወንድሞቻችንን እንወዳቸዋለን አለ። የትም ቦታ ሆነን ሐቅ የሚናገሩ ሰዎችን ከወደድን የቂያማ ዕለት አላህ ከነሱ ጋር ይቀላቀለናል። እንደ ተራራቅን እንደ ተነፋፈቀን አንቀርም ኢንሻአላህ። አላህ በጀነት ይሰብስብ። አላህ በጀነት ይሰብስብ። ስለዚህ አሕበቲ ፊላህ በመጀመሪያ ደረጃ ተረዱኝ፣ ርዕሳችን ማአላህ ከአላህ ጋር መኗኗር ነው። ረሕማን እጅግ ሩህሩህ ከሆነው ጌታ ጋር፣ እጅግ አዛኝ ከሆነው ጌታ ጋር፣ መጋቢ ተንከባካቢ ከሆነው ጌታ ጋር፣ ካልነበርንበት ወደዚህ ዓለም ካመጣን ጌታ ጋር፣ ታዛዦቹን ሙእሚኖቹን በጀነት የሚሸልማቸው ከሆነው ጌታ ጋር እንዴት እንኗኗር? አላህ ጀለ ወተዓላ ፈጠረ። ወሁወ ረቡል ዓለሚን። ራሱን አላህ ጀለ ወተዓላ አልሐምዱሊላሂ ረቢል ዓለሚን ይላል እኮ። ምስጋና ሁሉ ተጠቃሎ ለዓለማቱ ጌታ ነው ይላል እኮ። አልሐምዱሊላሂ አለዚ ኸለቀ ሰማዋቲ ወልአርድ ወጀዐለ ዙሉማቲ ወኑር። ሰማያትንና ምድርን ለፈጠረ፣ ወጀዐለ ዙሉማት ጨለማዎችንና ብርሃንን ላደረገው ነው ምስጋና የሚገባው። እንዴት ነህ? አልሐምዱሊላህ እንላለን። ምስጋና ሁሉ የማን ነው? ሊአነሁ ወልዩ ኒዕማ፣ ጸጋ ሁሉ ከሱ ስለሆነ ነው። ካልነበርንበት አመጣን አላህ ጀለ ወተዓላ። ሲያመጣን ወለኩም ፊል አርድ ሙስተቀሩን ወመታዑን ኢላ ሒን ሲል ለእናንተ በምድር ላይ ሙስተቀር መኖሪያ አለ፣ መርጊያ፣ ወመታዑን ኢላ ሒን እስከ ተወሰነ ጊዜ ድረስ መጠቃቀሚያ አለ ብሎ ሲል አላህ ጀለ ወተዓላ የሰው ልጆችን አስገኝቶ በምድር ላይ ሐዋእንና አደምን ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ ወበሰ ሚንሁማ ሪጃለን ከሲረን ወኒሳአ። እናንተን ከአንዲት ነፍስ ፈጠረ፣ እሱን ፍሩት። ከዛች አንዲት ነፍስ ለእሷ ጥንድ መቀናጆ አደረገላት ሐዋእን። ከአደምና ከሐዋ ብዙ ወንዶችና ሴቶችን በምድር ላይ አሰራጨ። ከአንዲት ነፍስ ፈጥሯችሁ ثم አንቱም በሸሩን ተንተሽሩን በምድር ላይ የምትሰራጩ ህዝቦች ሆናችሁ። ወደ ሐዋሳ ብቅ ስትሉ አቤት ህዝብ ብዛቱ! መርካቶ አልሄዳችሁም ነጋዴዎች? ምዕራብ ተራ ምናምን ጉር ኢድ ጊዜ አላያችሁትም? የእናንተን ኢድ ታውቁታላችሁ አለ ያ አላህ አትሉታላችሁ እኮ። ይሄ ሁሉ ከአደምና ከሐዋ ነው ትላለህ። ሐጅን ያያለ ከእናንተ መካከል አቤት ኸልቁ ብዛቱ! ግን ብዛቱ የምንለው ራሱ እኮ ቢደማመር 3 ሚሊዮን ቢሆን ነው። የዓለም ህዝብ 7 ቢሊዮን ደርሷል። አሁን 7 ነጥብ ምናምን። ለወደፊቱም ይፈጠራል። ከአደም አንስቶ እስከ ዛሬ ድረስ ሞት የወሰደው አለ። ይሄ ሁሉ ያስገኘነው አላህ ጀለ ወተዓላ ሲያመጣን ቁጭ ብለህ ብላ፣ ጠጣ፣ እግርህን ዘርጋ ብቻ ብሎ አይደለም። እሺ መተሃል አንደኛ ምንም የማታውቅ ነበርክ፣ ገና አይንን ስትከፍት ጡት አስቀመጥኩልህ እዛ ይላል አላህ ጀለ ወተዓላ። በማፀን ውስጥ በሶስት ጨለማ ውስጥ ፈጠርኳችሁ ይላል። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ፣ ከእናቶቻችሁ ሆድ ምንም ነገር የማታውቁ ስትሆኑ አወጣችሁ ይላል። ህፃን ልጅ ራበኝ ብሎ ይናገራል? ጠማኝ ይላል? ቢርበውም ቢጠማውም ሆዱም ቢቆርጠውም ሽንቱም ቢያቃጥለውም እሪ ማለት ብቻ ነው። እስቲ ይሄ ልጅ ምን ሆኖ ይሆን ብሎ አገላብጦ ያየዋል እንጂ ምን የሚባል ነገር አለ? ሱብሓነላህ። እናቱ ሆድ ውስጥ እያለ በእትብት በዛ ገመዱ ማለት ነው አምብሊካል ኮርድ በዛ መገበው። ልክ ሲወጣ እትብቱ ይቆረጣል አለ ይቋጠራል አለ። ሪዝቅ ተቋረጠ ማለት ነው አይደል? ሌላ ሪዝቅ አለል በቃ ይባላል። ጡት የሚባል ነገር መጥምጥ
ይመጠምጥና እሱ አቅሙ ሲበረታ ጡቱ ሲያንስ ጥርስ የሚባል ነገር ይመጣል። አሁን ደግሞ ቆርጥም ማለት ነው አይደል? ይሄ ነው ثم لتبلغوا أشدكم። ከዛን ያ ህፃን ልጅ ምንም ነገር ማድረግ የማይችል አሁን ደግሞ ባለ ጡንቻ ዘሎ የማይጠግብ ወጠምሻ ጎረምሳ ይሆናል ማለት ነው። ይቺን ሰዓት አላህ ይፈልጋታል። ጠንካራ የቅድሞቹ ሸባቦች አሉ አይደል? እሷን ይፈልጋታል አላህ። አላሁ አክበር። ሸባቦቹ ትፈልጋላችሁ። እሺ ለዲን ኺድማ ቁርአን ለመቅራት ለዕልሙ ሸባብ ነብዩ ሰለላሁ ዐለይሂ ወሰለም ነሰረኒ የሸባቡ ብለዋል። ወጣቶች እኔን አገዙኝ